ሹፍ ቲቪ በመባል የሚታወቅ የዩቲዩብ ቻናል ላይ እየቀረበ የሚገኝ አንድ አነጋጋሪ ጉዳይ የበርካቶችን ትኩረት ስቧል። በማህበራዊ ትስስር ገጽም መነጋገሪያ ሆኗል። ቪዲዮውን አይተነው እንመለስ። የቴዲ አፍሮ ማናጀርን በሚመለከት እየተሰበሰበ ያለው ገንዘብ ምንድን ነው? ከእስር ከተፈታች በኋላ ገንዘብ የሚሰበሰበው ለምንድን ነው? በአዲስ አበባ የተፈጸመው አስደንጋጭ ወንጀል። በማህበራዊ ትስስር ገጽ ሰዎችን የምትተዋወቁ ሰዎች ተጠንቀቁ። ለመሆኑ ኢትዮጵያ ውስጥ እንዲህ ባለ መንገድ መተዋወቅና መተጫጨት በቴሌቪዥን ይቻላል ወይ? ወይም ደግሞ ልክ ነው? ቢሰራ ምን ሰው አይደለም። አትሊስት ቢሊዮነር ሚሊዮነር የሆነ ሰው ራሳቸውን ለእገታም ይሁን ለዘረፋም ያዘጋጁ ሰዎች ሁለቱንም ሴቶች ገፍትረው መኪና ውስጥ ይከቷቸው ለማምለጥ ይሞክራሉ። ባልሞት ባት ተጋዳይነት ወጥታ ስልኳን ሲነጥቃት ማለት ነው ወጥታ ያገራልህ ሌባ ብላችሁ የቴዲ አፍሮ ደጋፊዎችን ወይም የቴዲ አፍሮ አድናቂዎችን ስሜት ኮርኩረህ ገንዘቡን ለራስ ለማድረግ እያሰብክ ያለህ ሰው ካለ አላቅ። ግን ሴትዮዋ ከተፈታች በኋላ ገንዘቡ የሚሰበሰበው በኢትዮጵያ ውስጥም በሬዲዮ ተዋውቀው የተጋቡ ሰዎች እንዳሉ እኔ ሬዲዮ ላይ ሰምቻለሁ። በፌስቡክ ተዋውቀው የተጋቡ ሰዎች አሉ። ብዙ አይነት የአንቺ ውበት ሲረግፍ የሱ ቢሊዮኖችና ሚሊዮኖች እጁ ላይ አሉ። አንቺ ውበትሽ እያለቀ ሲሄድ እሱ ሌላ ደግሞ ከአንቺ ደግሞ አንቺን የምትመስል ያኔ አንቺን የመረጠበትን ቦታ ላይ ሄዶ አንቺን የድሮዋን አንቺን ፒክ ያደርጋል። ይሄ የአንድ ሰው ታሪክ አይደለም። ምናልባት በጣም ብዙ ወጣቶች እንድትማሩበት ይሆናል። አጭር መልእክት ነው። ይህ ኢትዮ ቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሀሳቦች ለጉድ ይሰጡበታል። በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ፣ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮ ቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮ ቪዥን ሚዲያ፣ ከመፍረድ እንመለስ። እግዚአብሔር ይመስገን ነግቷል። ይሄን ቪዲዮ እዩት። ኢትዮጵያ ውስጥ እንዲህ ያሉ ነገሮች በስፋት እየተለመዱ ነው። ከውጭ የመጣ ባህል ነው። ነገር ግን በአንድም ይሁን በሌላ መንገድ በርካታ ሰዎች ተቃውሞም ድጋፍም እየሰጡት ነው። ለመሆኑ ኢትዮጵያ ውስጥ እንዲህ ባለ መንገድ መተዋወቅና መተጫጨት በቴሌቪዥን ይቻላል ወይ? ወይም ደግሞ ልክ ነው ወይ? አንዳንዶች ይሄ ራስን መሸጥ ነው፣ በሚዲያ ላይ ሰዎች ራስን እየሸጡ ነው የሚል ነው። አንደኛው ደግሞ ከወግና ከልማድ አኳያ አንዲት ሴቶች ተሰብስበው ወንድ የሚመርጡበት ሁኔታ ልክ አይደለም ብለው እየተናገሩ ይገኛሉ። ይሄንን ጉዳይ እንመለከተዋለን። የቴዲ አፍሮ ማናጀርን በሚመለከት እየተሰበሰበ ያለው ገንዘብ ምንድን ነው? ከእስር ከተፈታች በኋላ ገንዘብ የሚሰበሰበው ለምንድን ነው? በአዲስ አበባ የተፈጸመው አስደንጋጭ ወንጀል። በማህበራዊ ትስስር ገጽ ሰዎችን የምትተዋወቁ ሰዎች ተጠንቀቁ። ሰላም ጤና ይስጥልን ክቡራትና ክቡራን፣ በያላችሁበት ኢትዮ ቪዥን ነው። መላኩ ይልማ ነኝ። ሰብስክራይብ እያደረጋችሁ ፕሮግራማችንን ተከታተሉ። የተለያዩ ጉዳዮችን ይዘናል። ከኛ ጋር ቆይታ አድርጉ። ቪዲዮውን እስከ መጨረሻ በማየት እንዲሁም ላይክ በማድረግ አበረታቱን። በኮመንትም የራሳችሁን ሐሳብ ማጋራት ትችላላችሁ። ወደ ጉዳዩ እንለፍ። የመጀመሪያው ጉዳያችን ሹፍ ቲቪ በመባል የሚታወቅ የዩቲዩብ ቻናል ላይ እየቀረበ የሚገኝ አንድ አነጋጋሪ ጉዳይ የበርካቶችን ትኩረት ስቧል። በማህበራዊ ትስስር ገጽም መነጋገሪያ ሆኗል። ቪዲዮውን አይተነው እንመለስ። እኔ መንዝሊ ቢሰራ ምን ሰው አይደለም። አትሊስት ቢሊዮነር ሚሊዮነር የሆነ ሰው። አንቺ በዛ ሪሌሽ ላይ ምር ኦፈር የምታደርጊው ራሴን። ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ እንግዲህ ጠቅለል ሲደረግ ሹፍ ቲቪ የሚባል ዩቲዩብ ቻናል ከቅርብ ጊዜ ወዲህ በጣም በወጣቶች ዘንድ ተቀባይነት እያገኘ መጥቷል። በወጣቶች ዘንድ ተቀባይነት እያገኘ የመጣው ይህ ሹፍ ቲቪ የተባለ ዩቲዩብ ቻናል የሚያቀርባቸው ኮንተንቶች በዋነኝነት ወጣቶች ላይ ያተኮሩ ሲሆን ዘመነኛ ወጣቶች ወይም ጄን ዚ የሚባለው ትውልድ ላይ ያተኮረ ነው። እነዚህ ከውጭ ሀገራት ተቀድተው የመጡ ፕሮግራም አይነቶች ወይም መርሃ ግብሮች መካከል
ብላይንድ ዴት የሚባል አለ፣ ፖፕ ዘ ባሉን የሚባል አለ። እነዚህን የመሳሰሉ አሉ። ብላይንድ ዴት የሚባለው በመጋረጃ ውስጥ ያሉ 4 ወይም 3 ሴቶች ወይም ወንዶች ይደረጉና ከዛ ደግሞ ውጭ ላይ ደግሞ አንድ ንጥል የሆነ ወንድ ወይም ሴት የሆኑና ከነዛ ውስጥ መምረጥ ነው። ምን መልካቸው ሳይታይ በንግግራቸው እነሱን በሚጠይቃቸው ጥያቄዎችና መልሶች መምረጥ። ከዛ ደግሞ ከወጡ በኋላ ከወጡ ደግሞ የተለያዩ ጥያቄዎችን በመጠያየቅ በመጨረሻ አማራጩን መውሰድ ነው። ያ ነው ልማዱ። ሁለተኛው ፖፕ ዘ ባሉን ደግሞ አንድ ሰው ሲመጣ ሴቶች ተሰብስበው ፊኛ ይዘው ይጠብቃሉ። ውጫዊ ገጽታውን ብቻ በማየት የኔ ነው ወይም ደግሞ እኔ የምመርጠው አይነት ሰው ነው አይደለም በማለት በፖፕ ዘ ባሉን ወይም ፊኛውን በማፈንዳት ስሜታቸውን የሚገልጹበት መንገድ ነው። አጠር አድርጎ ለማስረዳት ያህል ማለት ነው። እነዚህ ነገሮች ዛሬ የተጀመሩ አይደሉም። ዓለም ላይ በጣም በተለያየ ጊዜ ሲደረጉ የቆዩ ናቸው። እኛ ሀገር በጣም ብዙ ነገሩ የማያምረውና የማይቀጥለው ለምንድን ነው ከተባለ አንደኛ ነገር ከባህልና ከእሴት ከሃይማኖት አኳያ፣ ሁለተኛ የኛ ስላልሆነ በጣም ኢትዮጵያውያን ላይ ብዙ ጊዜ የማያምሩ ነገሮች አሉ። አቁማዳ ላይ እንዲህ ይሄ ያረጀ ጨርቅ ላይ አዲስ መጣፊያ ብትጥፍበት እንደማያምረው ሁሉ ወይም አዲስ ልብስ ሲቀደድብህ አሮጌ መጣፊያ ወይም አሮጌ ጨርቅ ብትለጥፍበትና ብትሰፋበት እንደማያምረው ሁሉ እኛ ጋርም የራሳችን የሆኑ ነገሮች ስላሉን ስትለጥፍባቸው እምብዛም አያምሩም። ለመወራረስም የማይመቹ ነገሮች ስላሉ ማለት ነው። ነገር ግን ነገርየው ልክ ነው ልክ አይደለም የሚለው ክርክር በጣም በስፋት እየተነሳ ስለሆነ እሱን ነገር ብናነሳው መልካም ነው። እንግዲህ ሹፍ ቲቪ ላይ ከመጀመሩ በፊት እኔ እንዲህ ያለውን ነገር ድንቅ ቲቪ የሚባል ላይ ያውቀዋል። ድንቅ ቲቪዎች ይሄ ላጤው የሚል ፕሮግራም ከመስራታቸው አስቀድሞ ጉርሻ ጋንግ የሚባል ፕሮግራም አላቸው። ጉርሻ ጋንግ የሚባለው ፕሮግራም ምንድነው ዓላማው? ሴትን ልጅ በሙያ ወይም ወንድን ልጅ በሙያ መምረጥ ነው። ፕሮግራሙ ሲጀምር ለምሳሌ ወንዱ መራጭ ከሆነ 3 ሴቶች ይቀርቡለታል። እነዛ 3 ሴቶችን መጀመሪያ አይተዋወቃቸውም፣ አያውቃቸውም። ጀስት ይመጡና ራሳቸውን ያስተዋውቃሉ። በዕለቱ ቻሌንጅ ይሰጣቸዋል ወይም ታስክ ይሰጣቸዋል። ዛሬ የምትሰሩት ገንፎ ነው፣ ዛሬ የምትሰሩት ዶሮ ወጥ ነው፣ ዛሬ የምትሰሩት ክትፎ ነው፣ ዛሬ የምትሰሩት ሶያ ነው ተብሎ ይሰጣቸዋል። እነዚህ የሚሰጣቸው ቻሌንጅ መነሻው ያ ወንድ መራጩ ወንድ የመረጠው የምግብ አይነት ነው። ያቺን ይወስዱና 3ቱ ሴቶች በራሳቸው መንገድ በቀረበላቸው ሬሲፒ ወይም በቀረበላቸው የምግብ መስሪያ ግብአቶች ያንን ወንዱ የመረጠውን ምግብ ይሰሩለታል። ከዚያ እነሱ ይደበቃሉ። እሱ ይመጣና ምግቦቹን የሶስታቸውንም ቀምሶ አጣጥሞ የተሻለውን ይጣፍጣል ያለውን ይሄንን ነው የምፈልገው ያለውን አንድ በአንድ ይመጡና ሬት እያደረገ ወይም ነጥብ እየሰጠ መጨረሻ አንደኛ የወጣችውን ልጅ ዴት ይዞ ይወጣል። ዴት ማለት ለትውውቅ የሚሆን የእራት ወይ የምሳ ወይ የቁርስ ግብዣ ማለት ነው። አብረው ይወጣሉ። ሲወጡ የግዴታ ዴት ቦታውን የሚያዘጋጁት በእርግጠኝነት ድንቅ ቲቪዎች ይመስሉኛል። በጣም ነው የሚያምሩት ስፖቶቹ፣ በጣም ነው የሚያምሩት። እነሱ አብረው ይወጣሉ። አብረው ይወጡና ይተዋወቁና ማውራት ይጀምራሉ። ስለራሳቸው ያወራሉ፣ ይነጋገራሉ፣ ይተዋወቃሉ በደንብ። ምን ትወጃለሽ? ምን ትወዳለህ? ምን ትበያለሽ? ምን ትበላለህ? ምን ትጠጫለሽ? ምን ትጠጣለህ? ምንድነው የሚያዝናና? ምንድነው የሚያስከፋ? የመሳሰሉ ነገሮችን ያወራሉ። ልክ የመጀመሪያ በሆነ መንገድ የተዋወቃችሁትን ሰው ቁጭ ብላችሁ እንደምታወሩት ያወራሉ። ያንን ካወሩ በኋላ ዜን ፋይናሊ ምን ይላሉ? ደግማችሁ ትገናኛላችሁ ወይስ አትገናኙም ተብሎ ይጠያየቃሉ። ደግመን የምንገናኝ ይመስለኛል ወይም አይመስለኝም፣ አይ ለፍሬንድሺፕ ነው እንጂ ለቦይፍሬንድነት የሚሆን ሰው አይደለም ነው የሚሉ ሐሳቦች ኮመንት ተሰጥተው ዴታቸው ሊቀጥል ይችላል፣ ላይቀጥል ይችላል፣ እዛው ጋር ሊቆም ይችላል ማለት ነው። ይሄ ድንቅ ቲቪ ላይ የነበረው ነው። ከዛ ላጤው ብለው አሳድገው ደግሞ አመጡትና ላጤው የሚባለው ሰውዬ ከአሜሪካ የመጣ ሰውዬ ራሱን ችሎ 20 ሴቶችን ሲመርጥ የሚያሳይ ፋይናሊ መጨረሻ ላይ ድራማ መሆኑ የታወቀ ወይም ስክሪፕትድ የሆነ ነገር እንደሆነ የታወቀ ነገር ግን ደግሞ መጀመሪያ ላይ የማይመስል ከ20 ሴቶች መሃል በተለያየ መንገድ እየመረጠ መጨረሻ ፋይናሊ አንዲት ሴት የመረጠበት ሁኔታንም አይተናል። አሁን እነዚህ ነገሮች ልክ ናቸው ልክ አይደሉም ነው። ከዛ ሹፍ ቲቪ ላይ ሲመጣ ቀየር ብሎ መጣ። በነገራችን ላይ ሌሎች ዩቲዩብ ቻናሎች ነበሩ የጀመሩት እንዲህ አይነት ነገር። አሁን ብላይንድ ዴትን የጀመሩ ሰዎች ነበሩ።
በትግርኛ ቋንቋም ደግሞ ይመስለኛል እናቶቻቸው ሚስት የሚመርጡላቸው ወይም ባል የሚመርጡላቸው ደግሞ ፕሮግራምም አለ እንደዚሁ ካልተሳሳቱ። ሶ ፋይናሊ ምንድነው ሹፍ ቲቪ ላይ ያለው የሚለውን ነገር እኔ ሹፍ ቲቪ ላይ ያለው ወይም ድንቅ ቲቪ ላይ ያለው አንድ መሰረታዊ ነገር እናወጣለታለን። መሰረታዊ ነገር የምናወጣለት ነገር ምንድነው? የሚመረጡት እንዲህ አይነት ወንዶች ናቸው፣ የሚመረጡት እንዲህ አይነት ሴቶች ናቸው። እንዲህ አይነት ፐርሰናሊቲ ካለ እንዲህ አይነት ሴቶች አይመርጡህም፣ እንዲህ አይነት ፐርሰናሊቲ ካለ እንዲህ አይነት ወንዶች አይመርጡህም ነው። ሪላቲቭሊ የድንቅ ቲቪው ጉርሻ ጋንግ ይሻላል። ሪላቲቭሊ ይሄኛው ኦፕንሊ ነው የሚወራው። አራቱም ሴቶች ስለ ወንዱ ይሰማሉ፣ ወንዱም ስለ አራቱም ሴቶች እዛው ቁጭ ብሎ ነው የሚሰማው። ወደኋላ መለስ ብለን ስንመለከት እነዚህ ፕሮግራሞች የሀገር ውስጥ ፕሮግራሞች አይደሉም። እንደ አውሮፓውያኑ ዘመን አቆጣጠር 1929 አካባቢ አሜሪካ ውስጥ ይመስለኛል እንዲህ አይነት ነገር የተጀመረው። ያውም የተጀመረው በምንድን ነው? በሶሻል ፕራክቲስ የተደረገው ምንድን ነው? ቤተሰብ፣ ዘመድ፣ ጓደኞች ከመሃላቸው ያላገባ ወይም ቢያገባ ብለው የሚመኙትን ሰው ሌላ የሚያውቋት ሴት ካለች ለነዛ ሰዎች ብላይንድ ዴት ያመቻቹላቸዋል። ብላይንድ ዴት ማለት እንደው በአማርኛ ሌም የሆነ ፍቺ ብንፈታው ያልታሰበበት ቀጠሮ እንደማለት ወይም ያልታሰበበት ትውውቅ። ወንዱም ከወዳጆቹ ጋር እራት በላለው ብሎ ነው የሚወጣው። ሴቷም እራት በላለው መጀመሪያ ሲጀመር ብላይንድ ዴት አለ ወይም ብላይንድ ዴት እንውጣ ተብሎ ይፋ መሆን የጀመረው ቆይቶ ይመስለኛል። ያኔ ግን መጀመሪያ ሲጀመር ሶሻል ፕራክቲስ ነው። ማህበረሰቡ ይሄ ማያገቡ ሰዎች፣ ሻይ የሆኑ ሰዎች፣ ቢያገቡ ብለው የሚመኟቸውን ሰዎች ወይም እንትናን ቢያገባ ብለው የሚመኟቸውን ሰዎች አንድ ላይ ራት ይዘዋቸው ይወጡና ብላይንድ ዴት ያስቀምጧቸዋል። ለምሳሌ ሁለት የተጋቡ ሰዎች አሉ። እነሱ ጓደኞቻቸውን ራት ይዘው ይወጡና እነዛ እንዲተዋወቁ ያደርጋሉ። በዚህ መንገድ እንዲጋቡ እንዲላመዱ ከተመቻቹ በአማርኛው ቋንቋ ወይም በአሁን በለመድነው ቋንቋ ከተመቻቹ ስሜት ለስሜት ከተግባቡ እንዲቀጥሉ ከዛ ደግሞ እናውቃለን ጉዳያችሁን ስለምናውቅ የት ደረሰ ብለን እንጠይቃችኋለን ለማለት ያህል እኛ ሀገርም አለ፣ በከተማም በገጠርም አለ። ይሄ ልክ እንደ አሬንጅድ ሜሬጅ ቅድመ ጋብቻ ብላችሁ አስቡት። አሬንጅድ የሆነ እኔ መርጬልህ አንተ መርጠህልኝ የምንጋባው አለ። እኔ መርጬልህ አንተ መርጠህላት የምናጋባቸው ሰዎች አሉ። አሬንጅድ ሜሬጅ ወይም ይሄ ላይክ ቤተሰብ የወደደው የመረጠው ጋብቻ ማለት እሱ ነው። ከዛ ግን ቅድመ ጋብቻ ደግሞ አለ። ቀደም ብሎ ላይክ መጀመሪያ ተዋወቁ እስኪ አይነት ማለት ነው። እሱ ማለት ነው ብላይንድ ዴት ማለት መጀመሪያ ሲጀመር። ከዚያ ግን አይ ቲንክ 40ዎቹ አካባቢ ይመስለኛል 1940ዎቹ አካባቢ በሁለተኛውና በመጀመሪያው ዓለም ጦርነት ላይ ያሉ ወታደሮችንና ሴቶችን ባላልባ የሆኑ በጦርነቱ ምክንያት ባላልባ የሆኑ ወይም ወንድ ያጡ ሴቶችን ለምን አናገናኛቸውም የሚል ሐሳብ ይመጣላታል። አሊንሲስ ፍራንሲስ የምትባል ሴት ሐሳቡ ይመጣላታል። መቼም ጭንቅላት ውስጥ የሚመጣ ሐሳብ ይታወቃል። ሐሳቡ ሲመጣላት ሬዲዮ ፕሮግራም አደረገችው። ከዛ ምን ታደርጋለች? በስልክ ታገናኛቸዋለች፣ ቀጠሮ ታመቻችላቸዋለች፣ ይቀመጣሉ። እኛ ሀገርም ነበረ በሬዲዮ ፕሮግራም ሃይማኖት ተጠይቆ እንዲያውም በመጽሔት ሁላ ነበር። እነ እንቁ መጽሔት፣ እነ ቃል ኪዳን መጽሔት፣ እነ ንግስት መጽሔት ነበራቸው። የብዕር ጓደኛ ተብሎ ተጀምሮ ብዙ ቦታ የተዳረሱ ሰዎች እናውቃለን። የብዕር ጓደኞች የሚገኙት መጽሔት ላይ ነው። አድራሻቸው ተቀምጦ እኔ የምፈልጋት ሴት፣ እኔ ሆቢዬ እንደዚህ፣ እኔ ሃይማኖቴ እንደዚህ፣ ብሔር ይቅርታ ሃይማኖቴ እንደዚህ፣ እድሜ እንደዚህ፣ የሥራ ሁኔታዬ እንደዚህ፣ ያለሁበት ሁኔታ እንደዚህ፣ ያለሁበት ቦታ እንደዚህ፣ የተወለድኩት እንደዚህ፣ ከዛ ደግሞ መወዳቸው ምጠላቸው ነገሮች እንደዚህ፣ ይሄ የሚመችሽ ሴት ካለሽ በዚህ ፖስታ ቁጥር ጻፊልኝ ተብሎ ጋዜጣና መጽሔት ላይ ይነገር ነበር። ከዛ ሲያድግ ምን ሆነ? የሬዲዮ ፕሮግራም ሆነ። ሬዲዮ ላይ ደግሞ ኤም ባላለው ከእንትን ነው፣ ኤ ባላለው ከእንትን ነው፣ እድሜ እንደዚህ ነው፣ ሃይማኖቴ እንደዚህ ነው፣ እንትኔ እንደዚህ ነው፣ የምፈልጋት ሴት እንደዚህ ናት ብሏል። የምትፈልጊው ካለሽ ስልኩን በስቱዲዮ
ከውስጥ ተቀበይ ይባላል። የኛ የሬዲዮ ፕሮግራሞች አቅም ስለሌላቸው የቀጠሮ ሁኔታና የራት ግብዣ አይፈጽሙም ነበር፣ አቅም ስላልነበራቸው። የአውሮፓዎቹ ወይም የአሜሪካኖቹ ግን ያደርጉ የነበረው ምንድነው? ያገናኟቸዋል፣ ቦታ ያመቻቹላቸዋል፣ የራት ይከፍሉላቸዋል። አይ ቲንክ ያንን ያደርጉና ቀጠሮውን አመቻችተውላቸው ዜን ፋይናሊ ምን ደረሱ የሚለውን እየተከታተሉ ያቀርባሉ። በኢትዮጵያ ውስጥም በሬዲዮ ተዋውቀው የተጋቡ ሰዎች እንዳሉ እኔ ሬዲዮ ላይ ሰምቻለሁ። በፌስቡክ ተዋውቀው የተጋቡ ሰዎች አሉ። ብዙ አይነት የሬዲዮ አሜሪካን ሀገር ሲያድግ ቴሌቪዥን ሆነ። ኤቢሲ ቻናል ቴሌቪዥን አደረገው፣ የቴሌቪዥን ፕሮግራም አደረገው። ቀጠለና 1967 አካባቢ ደግሞ ብላይንድ ዴት የሚባለው ነገር በስነ ስርዓት ተጀመረ። በመጋረጃ ተጋርዶ የምናያቸው አሁን በዩቲዩብ ቻናሎችም በዲጂታሉም ዘመን የምናያቸው ነገሮች 1967 አካባቢ ይመስለኛል በይፋ በቴሌቪዥን ደረጃ ደግሞ ይፋ ሆነው ሰዎች በይፋ እየመጡ የሚያዩባቸውና ጥንዶች የሚሆኑባቸው አማራጮች ሆነው መጡ። ይሄ የአሜሪካውያን ባህል ነው። እነሱ ጀመሩት፣ እነሱ እዚህ ጋር አደረሱት። ከዛ እኛ ተቀበልንና መጣ ነው። በዚህ ዘመን ያው በሬዲዮ ጀምረናት ነበረ። የሬዲዮ ሶሻል ሚዲያው ከመጣ በኋላ ይመስለኛል ተቀዛቅዟል ወይ ሰምቼ አላቅም። እኔ ሹፍ ቲቪ የሚባለው ዩቲዩብ ቻናል ላይ ያለው ምንድነው ታዲያ ለየት የሚያደርገው? ለምንድነው በዚህ ደረጃ አዋራ ያስነሳው? ማስቆም የነበረብን ሬዲዮ ላይ ነበር። ምክንያቱም የአሜሪካኖቹ ኢቮልቭ ነው ያደረገው። ሶሻል ፕራክቲስ ነበር እነሱ ጋር። ከዛ በኋላ ነው እያደገ የመጣው። እኛ ጋር ሶሻል ፕራክቲስ አልነበረም። ድንገት የሬዲዮ ፕሮግራም አድርገን ጀመርነው፣ በብዕር አደረግነው። ከዛ በኋላ ግን አድጎ የሆነ ዘመን ላይ ደግሞ ቢዝነስ ማድረግ የፈለጉ ሰዎች ደግሞ ይዘውት ወጡ። የደፈሩ ሰዎች አደባባይ ወጡ። ሐቁና እውነታው ይሄ ነው። መሬት ላይ ያለው ልክ ነው፣ ልክ አይደለም፣ ልክ ከምን አኳያ ተብሎ ይነሳል። የዘመኑ ሰዎች ናቸው፣ የዘመኑ ልጆች ናቸው። ዘመኑ በፈቀደላቸው መንገድ ይተዋወቃሉ። ዘመኑ በፈቀደላቸው መንገድ ኦፕንነስ ያለበት ዘመን ነው። ይሄ ጄንዚ የሚባለው ወይም አሁን ያለው ጀነሬሽን ቪዲዮ ላይ ብትመለከቱት የሚናገሯቸው ቃላቶች፣ የሚነጋገሩበት ቋንቋ ምናምን ነገር እንትን አይደለም። ገብቷችኋል? ይሄ ምንድነው? ይሄ እኛ የምናደርገውን አይነት ዲፋይንድ የሆነ የተቀነበበ ቃል፣ የተመረጡ ቃላቶችን አይደለም የሚናገሩት። ለዘመናቸው የሚመጥነውን ለነሱ ዘመን የሚመጥነውን ቋንቋ ነው እየተነጋገሩ ያሉት። በዚህ ነው ልንግባባ የምንችለው፣ በዚህ ነው ልንተዋወቅ የምንችለው ብለው አስበው ነው የሚያደርጉት። ልንፈርድባቸው ይገባል? በፍጹም። ከመፍረድ ተመልሰን ነው ጉዳዮችን የምናያቸው። እነሱ ልክ ነው ብለው ያመኑባቸው መንገዶች ይሄ ነው። ኤክስፕረስ የሚያደርጉበት ኦፕንነስ ያለበት ዘመን ነው ብለው አምነው ዘመናችንን የሚመጥነው ይሄ ነው ብለው እያደረጉት ነው። ካሜራ ባይኖርም እያደረግን ያለ ነው ይሄንን ነው። ከካሜራ ጀርባም እየሆነ ያለው ይሄ ነው። ሌላኛው ዘመነኝነት ጋር ተያይዞ የሚመጣ ነው። በዘመናችን አፕን ያደረገ ነገር ካለ እዛ ውስጥ ኢንቮልቭ አድርጎ ፓርቲሲፔት አድርጎ የመውጣት ጉዳይ ብለው ያስባሉ። እኔ ጥያቄ የሚነሳው እናንተ ልክ ነው ብላችሁ ያመናችሁበት በዚህ መንገድ ሄዳችሁበት፣ ከዛ ደግሞ ቢዝነስ አለ። ክሪኤቲንግ ቢዝነስ ጭንቅላቱ ውስጥ ቢዝነስ ክሪኤት ታደርጋለህ። ዩቲዩብ ቻናል ብከፍት በዚህ መንገድ ባደርግ ይዋጣልኛል ብለህ ታስባለህ። ስክሪፕትድ ነው በእርግጠኝነት ብዬ አስባለሁኝ። የሆነ የራሱ ኢሞሽን የምንጨምሯቸው ወይም ኢምፕሮቫይዝ የምናደርጋቸው ነገሮች ይኖራሉ። ግን የሆነ ስክሪፕትድ የሆነ ነገር ይመስለኛል እኔ ድንቅ ቲቪ ያለው ነገር ስክሪፕትድ እንደሆነ ስለታወቀ ማለት ነው። ከዛ ተነስቼ ነው እንጂ ሹፍ ቲቪዎች ራሳቸው ምላሽ ሊሰጡበት ይችላሉ። የኔ ትልቁ ነጥብ ምንድነው? ዘን ዋት ማለት ምንድነው ጥቅሙ? አሁን ኦኬ እሺ 4 ሴቶች ወጡ። ዜን አንድ ወንድ ቁጭ አለ። ማነው አያቸው። መጀመሪያ በውስጥ ስሜት እንትናቸውን ሰማ፣ ፐርሰናሊቲያቸውን ሰማ፣ አየ ምናምን ነገር። ዜን ዋት ምንድነው የሚያስገኘው ጥቅም? አሁን ይሄ ለትውልዱ ሚዲያ መረጃ ለትውልድ ማድረስ ዜን ማስተማር የሚባል ዓላማ አለው። የሚዲያ ስነ ምግባር ላይ እኔ ስማር ጋዜጠኝነት ትምህርት እየተማርኩኝ የሚዲያ ስነ ምግባርን ስማር አንደኛ መረጃ መስጠት፣ ሁለተኛ ማስተማር፣ ማህበረሰቡን ማስተማር የሚባል ነገር አለ። ፐርፐዙ ነው ይሄ የሚዲያ ፐርፐዝ ነው፣ ኦብጀክቲቭ ነው። አሁን ለሰው ለሚከታተልህ ማህበረሰብ ስፔሻሊ ለወጣቱ ምንድነው እያስተማራችሁ ያላችሁት እናንተ? ታሪካዊውን መጣን ልክ ነው ልክ አይደለም የሚለው ነገር ላይ ከመድረሳችን በፊት መጀመሪያ እኔ እናንተ ልጠይቀም፣ ምንድነው የምታስተምሩት? አንድ ሰው በራሱ በቁመና አካሉ
በቁመና አካሉ ሊወደድ ወይም ሊጠላ ይችላል፣ ውስጡ ሳይታይ በዚህ ዘመን ሊጠላ ይችላል የሚል ፐርሰፕሽን እንዲይዝ ነው። እንደዛ አይነት ቅድመ ግምት እንዲይዝ ነው ዓላማው። እንዲህ አይነት ሴቶች አሉ፣ እንዲህ አይነት ሴቶች ናቸው ያሉት ለማለት ነው። ሉክ ለምሳሌ ይቺ ልጅ አድምጠናት እንመለስ። እኔ መንዝሊ ቢሰራ ምን ሰው አይደለም፣ አትሊስት ቢሊየነር ሚሊየነር የሆነ ሰው። አንቺ በዛ ሪሌሽን ላይ ምር ኦፈር የምታደርጊው ራሴን። ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ አሁን ይቺ ልጅ እኔ አንድ ወንድ እኔ የምፈልገው ወንድ እኔን የሱ ለማድረግ ምን ይጠበቅበታል ለሚለው ጥያቄ ስትመልስ በወር ገቢ የሚያገኝ መሆን አይጠበቅበትም። ቢሊዮኖች ወይም ሚሊዮኖች ካሉት ወይም ቢሊዮነር ከሆነ ወይም ሚሊዮነር ከሆነ ዛት ኢዝ ኢነፍ። ሶ የጠየቃት ጥያቄ አለ እዚህ ጋር ስሙት። የጠየቃት ጥያቄ አለ እሱ አንቺ በዛ ሪሌሽን ላይ ምር ኦፈር የምታደርጊው ራሴን። ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ እሱ ጋር ያዘልኝ ምንድነው ያለው? ኦፈር የምታደርጊው ምንድነው? አንቺ በዚህ ግንኙነት ውስጥ ኦፈር የምታደርጊው ነገር ምንድነው? አሁን ፌሚኒዝም የሚባል ማህበረሰባዊ እንቅስቃሴ ውስጥ ያሉ ሰዎች እንዲህ አይነቱን ፕሮግራም ማድመጥ አይፈልጉም። አይተውት ሊሆን ይችላል፣ ስክሮል ነው የሚያደርጉት። ሴት ራሷን መቻል አለባት፣ ሴት ራሷን ማውጣት አለባት፣ ሴት ትልቅ ቦታ መድረስ አለባት፣ ሴት እንደዚህ እየተደረገች ነው፣ እንደዚህ እየተደረገች ነው። ሴቶቹ ደግሞ ወጥተው በዚህ ደረጃ አንቺ በግንኙነት ውስጥ ምንድነው ኦፈር የምታደርጊው ተብላ እስክትጠየቅ ድረስ ተጠይቃም ራሴን ብላ እንደ ዕቃ እሱ ቢሊዮነር ነው ሚሊዮነር ነው፣ ከዛ እሷ ራሷን ብቻ ይዛ ገብታ እዛ ውስጥ መኖር ነው የምትፈልገው። ይሄንን ጉዳይ አክሰፕት አድርጋችሁ ተቀብላችሁ የሆነ ነገር ልክ ሲጀመር ወይም የሆነ ነገር ሲባል መታገል ካለብን ስለ ሴቶች መብት መታገል ካለብን የምንታገለው አስተሳሰብን ነው የምንታገለው። እሱ ሶ ሹፍ ቲቪ እያሳየን ያለው በዚህ ዘመን ያሉ ሴቶች ምክንያቱም ወኪል ናት፣ ሚዲያ ላይ ከወጣች ወኪል ናት። ወደደችም ጠላችም የእሷን ሐሳብ አስቀድመው የያዙ ሰዎች አሉ። አሁን እሷ ከተናገረችው በኋላ የሚገዙት ሰዎች አሉ፣ ሐሳቡ የሚሸምቱት ሰዎች አሉ። ልክ ነው ብሎ የሚያምኑ ሰዎች አሉ። ሚዲያ ላይ የተነገረ በሙሉ እውነት ነው ብሎ የሚያምኑ ሰዎች አሉ። ለምን? የኛ ማህበረሰብ ሰዓት እንኳን የሚያረጋግጠው ቲቪ ላይ ነው፣ ሚዲያ ላይ ነው የሚያረጋግጠው። ስለዚህ እቺ ልጅ ምን አለች? ቢሊዮነር ሚሊዮነር ከሆነ ከዛስ ምንድነው ኦፈር የምታደርጊው ግንኙነቱ ስትባል ራሴን። ሶ ሴት ልጅ ራሷን ብቻ አንጠልጥላ በዚህ ዘመን ባሏ ቤት ውስጥ መግባት ከቻለች ዛት ኢዝ ኢነፍ። አንደኛ ይሄ መታበይ ነው፣ መመካት ነው በራስ የማያረጅ ልብና አእምሮ ነው። ከዛ ውጪ እድሜሽ ሲጨምር ጆሮሽና አፍንጫሽ እንኳን ማደግ አያቆም፣ ሌላው በሙሉ ይቆማል ባለበት። ቆዳ እየተሸበሸበ እያረጀ ነው የሚመጣው። አንቺ ራስሽን ብቻ ለቢሊዮኖችና ቢሊዮነርና ሚሊዮነር ለሆነ ሰውዬ ራስሽን ብቻ ይዘሽ ስትገቢ ያንቺ ውበት ሲረግፍ የሱ ቢሊዮኖችና ሚሊዮኖች እጁ ላይ ያሉ፣ አንቺ ውበትሽ እያለቀ ሲሄድ እሱ ሌላ ደግሞ ካንቺ ደግሞ ያንቺን የምትመስል ያኔ አንቺን የመረጠበትን ቦታ ላይ ሄዶ አንቺን የድሮዋን አንቺን ፒክ ያደርጋል። ሶ ይሄንን ነው ወይ ልታሳዩ ነው የምትፈልጉት? ሶ ወንዱም የሚያስበው እንደዛ ነው። ኦኬ በዚህ ዘመን ያሉ ሴቶች ሶ ቢሊዮነር እና ሚሊዮነር ነው የሚፈልጉት። ሴቱን በዚህ ደረጃ ውስጥ የሚያይ ሰው ጭንቅላቱ ውስጥ ምን እየተፈጠረበት ይሄዳል? ልታስተምሩን የፈለጋችሁት ነገር ምን እንደሆነ በግልጽ ብትነግሩን ደስ ይለኛል። ልታስተምሩ የፈለጋችሁትን ነገር እኔ ባቀው ደስ ይለኛል በግሌ። ሁለተኛ ጉዳይ የምትሰበስቧቸው ሰዎች የምታመጧቸው መርጣችሁ፣ ለምሳሌ ይሄንን ቪዲዮ አይተነው እንመለስ። ይሁን የክለብ ቦዲጋርድ ነው የምትመስለው። ሳይ ክለብ ታበዣለሽ ማለት እሱ አንተን አያገባም። ጸብ ውስጥ ብትገቢ ወይ የሆነ ነገር ቢፈጠር አንቺ ወጥተሽ ትታያለሽ ማለት አይደለም። ያንቺን ነው ወይ? እኔ ደግሞ ምልክ ሁሉንም ነገር ሃንድል ማድረግ ከቻልክ እስከነሷ ነው ሃንድል ማድረግ ያለበት። ስፔሻል ዴይ እሰጠዋለሁ ወይም ስፔሻል ኬር። ስፔሻል ኬር ኦኬ። ዋው ምን ይመስላል? ስትጀምሩ ባዲስ ኤንድ ፋይን ሜን ነው ያላችሁት። ከዛ ባዲስ ኤንድ ፋይን ሜን ያላችኋቸው ወንዶች ደግሞ
እሷ የክለብ ቦዲጋርድ ነህ የምትመስለው ብትለውም ቅሉ እሱን የሚመስል ወንዶች ማለት ናቸው። በእናንተ ቋንቋ ፋይን ሜን ባዲስ ኤንድ ፋይን ሜን የሚባሉት እንግዲህ ባዲስ ማለት በነገራችን ላይ ገብታችሁ ልታዩት ትችላላችሁ። ከፐርሰናል ኮንፊገሬሽን አኳያ ወይም ሰዎችን ከመግለጥ አኳያ ከሆነ ባዲስ የሚባሉት በጣም አትራክቲቭ የሚባሉ ስታይሊሽ የሆኑ የሚስቡ ሰዎች ማለት ነው። ለመምረጥም ለመመረጥም እነሱን መሆን ይጠይቃል። ሌላ አጨብጭበህ ቤትህ ተቀመጥ ማለት ነው። ሌላው የሚመርጥህ የለም እያላችሁት ነው። ልክ አይደለም። እኔ ለምን አደረጋችሁት ብዬ እኔ እየፈረድኩባችሁ አይደለም። ኃጢአት ነው አይደለም። እኔ እዛ ውስጥ አልገባም፣ በጭራሽም አላደርገው። ልክ ግን አይደለም። በስነ ልቦናም ቢሆን ይሄ ነገር በቀላሉ የሚታይ አይደለም። ከስነ ልቦና አኳያ ቦታው ላይ በሚሳተፉት ሰዎች ላይም ሆነ ይሄንን በሚመለከቱ ሰዎች ላይ ያለው የስነ ልቦና ጫና ቀላል አይደለም። ምን አይነት የስነ ልቦና ድጋፍ እንደምታደርጉላቸው አላውቅም። የመጀመሪያው እዛ ቦታ ላይ የመጣ ሰው አንድ ጊዜ የሚሰጠው ኮመንት፣ በሴቶቹ የሚሰጠው ኮመንት ለራሱ ያለውን ዋጋ እንዲቀንስ ያደርገዋል። ከተሳታፊዎቹ ስንጀምር ሶሻል ሂዩሚሊዬሽን ይደርስብኛል ብሎ ያስባል። በጥቂት ደቂቃዎች ውስጥ እንትኑን አካለ ቁመናውን ብቻ በማየት እዛች ካሜራ ላይ ሆኖ የተናገራትን ንግግር ብቻ በማየት የሚደርስበት ኮመንት፣ የሚሰጠው ኮመንትና እንግዲህ ንግግሮቹን ሰምታችኋቸዋል። እንዲህ አይነት ኮመንቶች ይሄ ሰውዬ ከዛ በኋላ ለራሱ ያለው ዋጋ እንዲቀንስ ያደርገዋል። ይሄንን የሚመለከቱ ሰዎች ቀደም ብዬ እንዳልኳችሁ ኦኬ ወንድ የሚባለው ይሄ ነው ማለት ነው፣ የሚመረጠው ይሄ ነው ማለት ነው ብለው ራሳቸውን ማወዳደር ውስጥ ይገባሉ። አርቲፊሻል የሆነ ኮምፒቲሽን ውስጥ ይገባሉ። መንፈስ ያልሆነ ከቅንነት ያልሆነ ለመለወጥ ያልሆነ ራስን የሚያስጠላ ውድድር ውስጥ እንዲገቡ ያደርጋቸዋል። ይሄ ነገር ለምን ወንድ የሚባለው ይሄ ነው፣ ኦኬ ፐርሰናሊቲ ማለት ይሄ ነው ለካ። ከዛ ኮፒ ማድረግ፣ ወንድ ሁሉ ተመሳሳይ፣ እንደዛ እንሆናለን። ራሳችን ያልሆንን የራሳችን ብራንድ የሌለን ሰዎች እንድንሆን ነው የምትሆነው። እንደዛ ነው ወጣቱ የሚመለከተው፣ ያንን ነው የሚሆነው። ሁለተኛው ለፍቅር ግንኙነቶች ያለን አመለካከት ያንሳል። ለወዳጅነት፣ ለጮኝነት፣ ለከንፈር ወዳጅነት ለትዳር የምንሰጠው ቫልዩ አናሳ እንዲሆን እንዲቀል ያደርጋል። ገለባ እንዲሆን ያደርጋል። ለትዳር የምንሰጠው አመለካከት አናሳ እንዲሆን ነው የሚያደርገው። ለወዳጅነት፣ ለፍቅር ግንኙነት ስንት ዋጋ ከፍሎ ሊያገኝሽ የሚገባ ሴት ካሜራ ላይ ቆመሽ ከሱ ጋር አንድ ነሽ ሁለት ነሽ እየተባባለ ቃል ለቃል ተመላልሳችሁ እንትን የምትሉት ነገር ቢፈርስም ብዙ ትርጉም የምትሰጡት ነገር አይደለም። ግንኙነቱ እንዲዘልቅም አይጠበቅም። ለምን የሰው ልጅ ፍላጎት እንትን አይደለም። ቢሊዮነርና ሚሊዮነር ሲሆን ነው የምፈልገው ካልሽ ትሪሊዮነር ቢመጣ እሱን ጥለሽ መሄድሽ አይቀርም ማለት። እናንተ በምታስተላልፉት ፕሮግራም የተነሳ ያ የሚጋባባቸው ሰዎች ፕላስ እዛ ውስጥ ያሉ ሰዎች የውድቀት ፍርሃት ይገጥማቸዋል። ፊር ኦፍ ሪጀክሽን፣ የመተው ያለመፈለግ ፍርሃት። ስለዚህ አይጠይቁም። እምቢ ብባልስ እንዲህ የሚባል አለ። እንግዲህ ይሄ ሰውዬ ሰውነቱን ለመገንባት ጂም ሲዞር ነው። እድሜውን ምናልባት 10 ዓመት የእድሜውን 10 ዓመት ጂም ውስጥ ነው ያሳለፈው። ጂም ውስጥ ያሳለፈን ሰውዬ ሳይህ የክለብ ጠባቂ ነው የምትመስለው፣ የክለብ ቦዲጋርድ ነው የምትመስለው ስትዩ ይህን ቪዲዮ የሚያይ እድሜ ዘመኑን ጂም ሲሰራና ሰውነቱን ሲያወፍር የከረመ ሰውዬ በሙሉ ራሱን ጭንቅላት ውስጥ ምን እያለ ነው የሚጠራው? በዚህ ቦዲ የተነሳ የክለብ ቦዲጋርድ ነው የምመስለው እያለ ማሰብ ይጀምራል። እሱ የራሱ ችግር ነው ልትሉኝ ትችላላችሁ፣ ግን የሚደርሰው ተጽዕኖ ቀላል አይደለም። እናንተ በሚዲያ ተነሳስታችሁ ያዋጣል ብላችሁ ሌላው ዓለም ላይ ስላያችሁ ስለወደዳችሁትና ዘመናዊ ነን ስላላችሁ የውጭው ሚዲያ ኢንፍሉዌንስ አድርጓችሁ ነው አይደለ? ሳትፈሩ እዚህ ፕሮግራም ላይ የቀረባችሁት ወይም ይሄን ፕሮግራም የሰራችሁት። በተመሳሳይ እናንተ የምትናገሯት እያንዳንዷ ነገር ደግሞ እዚህ ያለውን ወጣት እንዴት ኢንፍሉዌንስ እንደሚያደርገው አስቡ። አውቶማቲካሊ ብታቆሙት ነው የሚሻለው፣ ወይ ደግሞ ቅርጽ ስጡት፣ የሀገር ውስጥ ቅርጽ ስጡት።
የምሬ ነው። እኔ ጉርሻ ጋንጉ በብዙ መንገድ ይሻላል። በብዙ መንገድ አትሊስት ሙያ ሴት ልጅ ሙያ አላት። ምኗን ይዛ ገባች ቢባል ራሴን አትልም። እንዲህ ያለ መታበይ ውስጥ አትገባም። አትሊስት ምን አላት ሙያ አላት ወይ የሚለው ማተር ያደርጋል። እዛ በሙያሽ ነው የተሸነፈሽው ከተባለች ዛት ኢዝ ቢግ ዲል። ለምን ትምህርት ቤት ውስጥ ሰው ነጥብ ሲሰጠው ስላልሰራህ ነው ነጥብ ያልተሰጠህ ከተባለ ምን ያደርጋል? ራሱን ያሻሽላል፣ ያጠናል። መለወጥ የሚችል ነገር ነው። መልኬን ይዤ ገባው ካልሽስ መልክ ከሌላት ሀብታም አታገባም፣ ወይም ደና ሰው አታገባም። እንደናንተ አመለካከት ሰው አታገባም። እድለቢስ ናት ማለት ነው። መልክ ከሌለኝ የለኝ፣ ወይም እንዳንቺ አይነት መልክ ማለት እንዳንቺ አይነት ከሆነ ይሄ አውቶማቲካሊ ልክ ያልሆነ ነገር ነው። ቅርጽ መስጠት ከቻላችሁ ሹፍ ቲቪዎች ቅርጽ ስጡት። ቅርጽ ካልሰጣችሁት ግን ጉዳት ነው እያደረሳችሁ ያላችሁት። እኔ እንደ ወንድም ነው የምናገረው፣ ጉዳት ነው እያደረሳችሁ ያላችሁት። that is not a normal thing to do። ይሄን ነገር ብታዩት መልካም ነው ለማለት ነው። ወደ ሁለተኛው ጉዳይ ስናልፍ ሁለት መረጃዎችን ብቻ ላድርሳችሁ። የመጀመሪያው መረጃ እንግዲህ የቴዲ አፍሮ ማናጀርን ታቋታላችሁ። ቴዲ አፍሮ ማናጀርን በሚመለከት እየተሰበሰበ ያለው ገንዘብ ምን ሊያደርግ ነው? በርካቶቻችሁ እንደምታስታውሱት የቴዲ አፍሮ ኢትዮሪካ ነው አልበም ከወጣ በኋላ ሰዎች ታስረው ነበር። ከነዛ መካከል ማናጀሩ ማህሌት ሰለሞን አንዷ ናት። ማህሌት ሰለሞን በፍርድ ቤት ጉዳዩዋ ታይቶ በዋስ እንድትፈታ ተደርጎ ከተፈታች አይ ቲንክ ሳምንታት ተቆጥረዋል። ነገር ግን አሁን ዘሀበሻ ላይ ያየሁት መረጃ ምንድነው? እሷን ለማስፈታት በሚል ሰበብ የዋስ ለመክፈል በሚል ሰበብ ገንዘብ እየተሰበሰበላት ነው ማህበራዊ ሚዲያ ላይ ወይም በሆነ መንገድ። ቤተሰቦቿ ይሄ ነገር ልክ አይደለም ብለዋል፣ ስህተት ነው ብለዋል። ማንህ ገንዘብ እየሰበሰብክ ያለው ለምንድነው ገንዘብ የምትሰበስበው? በጣም ብዙ ጊዜ እኛ ሀገር ልማድ የሆኑ ነገሮች አሉ። እነሱን ነገሮች መተው ያስፈልጋል። የሆነ ነገር ሀፕን ባደረገ ቁጥር ሰው በአቅሙ ሊያደርገው አይችልም ብሎ ማሰብ ጥሩ ቢሆንም ካደረገው ግን ልክ አይደለም። ለምሳሌ ቴዲ አፍሮ ከአልበሙ ጋር ተያይዞ አይደለም ሰዎች የታሰሩት ይላል ፖሊስ። አጋጣሚ የቴዲ አፍሮ ስቱዲዮ ተሰብሮ ነበረ፣ ከዛ ጋር የተያያዘ ሊሆን ይችላል። ፖሊስ ያሰራቸው በተለያየ ምክንያት ሊሆን ይችላል። ግን ፖሊስ ያለው ነገር አለ። ነገር ግን በዛ ምክንያት የታሰሩት ሰዎችን ቴዲ አፍሮ ከፍሎ እንዳስፈታቸው ግራፊክሱን የአልበሙን ግራፊክስ የሰራው ልጅ ተናግሯል። ቅርብ ጊዜ አመሰግናለሁ የሚል መልእክቱ ላይ ማህበራዊ ትስስር ገጹ ላይ ይመስለኛል ሲያጋራ፣ እኔ ጉርሻ ላይ ነው ያነበብኩት። 100,000 ብር ከፍሎ እንዳስፈታው ገልጾ በተመሳሳይ ከሱ ጋር የታሰሩ ሰዎችንም ቴዲ አፍሮ ከፍሎ እንዳስፈታቸው ይፋ አድርጓል። ማህሌት ሰለሞንም ብትሆን ቴዲ አፍሮ ከፍሎ አያስፈታትም ማለት አልችልም። እራሷም ከፍላ ልትፈታ ትችላለች፣ ቤተሰቦቿ ሊከፍሉ ይችላሉ። እቺን ሰበብ አድርገህ የቴዲ አፍሮ ደጋፊዎችን ወይም የቴዲ አፍሮ አድናቂዎችን ስሜት ኮርኩረህ ገንዘቡን ለራስህ ለማድረግ እያሰብክ ያለህ ሰው ካለ አላውቅም። ግን ሴትዮዋ ከተፈታች በኋላ ገንዘቡ የሚሰበሰበው ለምንድን ነው? ይህን ጥያቄ ራስን መጠየቅ ያስፈልጋል። ማስቆም በሚቻልበት መንገድም ማስቆም አግባብ ነው። ገንዘብ የምትሰጡ ሰዎች ግን ጥንቃቄ አድርጉ። ለማን ነው፣ እንዴት ነው ገንዘብ የሚሰጠው የሚለውን ነገር ጥንቃቄ አድርጉ። ሌላኛው ሶስተኛው ጉዳያችን የሚሆነው ይህችን ልጅ ከህልሟ ወይም ከህይወቷ እንዳናሰናክላት፣ ባካኝ እንዳናደርጋት እንጠንቀቅ። ይህች ልጅ ኤልሳቤጥ ትባላለች። በከምባታ አካባቢ ሀደሮ በሚባል ዞን ውስጥ ትኖር የነበረች ቪዚት ከምባታ በሚባል የፌስቡክ ገጽ ላይ ምስሏ ከተለጠፈ በኋላ በጣም በብዙ መንገድ ማህበራዊ ትስስር ገጽ ላይ ብዙዎች እየተከታተሏት የሚገኙ አሁን ደግሞ በእውቁ የማህበራዊ ሚዲያ ተጽዕኖ ፈጣሪና በጎ አድራጊ ማስተር አብነት ከበደ አማካኝነት ወደ አዲስ አበባ መጥታ ህይወቷን የእሷንም ሆነ የቤተሰቦቿን ህይወት ሊቀይሩ የሚችሉ እንቅስቃሴዎችን እንድታደርግ እንቅስቃሴ እየተደረገላት ያላት ሴት ናት። ገና ታዳጊ ናት። ማህበራዊ ሚዲያ ላይ ሳነብ በጣም ብዙ ሰዎች ናቸው ስጋት ያላቸው በዚህ ጉዳይ ላይ። ማስተር አብነት እጁን ማስገባቱ በጣም ጥሩ ነው፣ ግን ስቲል ጥንቃቄ ይፈልጋል። ጥንቃቄው ምንድን ነው? ይቺ ልጅ ለዚህኛው ዓለም ምንም አይነት ኤክስፖዠር የላትም። ምንም አይነት ኤክስፖዠር የላትም። ይቺ ልጅ የክፍለ ሀገር የባለ ሀገር ልጅ ናት። ረጅም ጊዜዋን የኖረችው የተወለደችው ያደገችው እዛ ነው።
አሁን ድንገት አምጥተን እብር መሃል እዝና መሃል ውበት መሃል ማጥፋት ነው የሚሆነው ልጅቷ። አውቶማቲካሊ የማታቃትን ሴት ጭንቅላቷ ውስጥ እየሰራችሁባት ልትሰሩባት ትችላላችሁ። ለጥንቃቄ ነው መልእክቱን ማስተላለፈው። ለጥንቃቄ ስቴፕ ባይ ስቴፕ አድርጉት። በጣም ተጠንቅቃችሁ በአንድ ጊዜ የከተማ ምግብ ማታቃቸውን ምግቦች እንኳን አታብሏት። የራሳቸው ተጽዕኖ ስላላቸው ከስነ ልቦና አኳያ እንቅልፉን ተኝቶ የኖረ ሰው ወይም ደግሞ እንቅልፉን የተኛ ሰው በድንገት እላዩ ላይ መብራት ሲያበሩበት አሊያም እንቅልፍ ተኝቶ ጨለማ ውስጥ የነበረ ሰው በድንገት ወደ ብርሃን ሲወጣ አይኑን እንደሚያጥበረብረው ሁሉ ይህች ልጅ ትኖርበት የነበረው ጨለማ ነው እያልኩኝ አይደለም፣ እየኖረችበት የነበረው ዓለም እያልኩኝ አይደለም፣ ግን ገጠር ነው። ለብዙ ነገሮች ሩቅ ናት። ገና ታዳጊ ናት። ታዳጊነቷ ገጠር መኖሯ ብቻ አይደለም፣ ገና ታዳጊ ናት። ይህችን ልጅ ከተማ ማምጣት ያውም ሰፊ ከተማ፣ ከዛ በኋላ አእምሯ ውስጥ አስባ የማታቀው ኢንዱስትሪ ውስጥ ነው ስበን የምንከታት። አንድን በጣም የሆነ ፈሪ ሰው ስቴዲየም መሃል የተሰበሰበ ህዝብ መሃል ዝፈን ማለት ነው። ሁካታው፣ ጩኸቱ፣ ምኑ ስንት ሰዎችን ዋጋ እንዳሳጣቸው እኛ እናውቃለን፣ ወይም እናውቃለን፣ እንተዋውቃለን። ልጅቱ እንዳትጠፋ ገንዘብ በማሰብ ዝና በማሰብ ውበት በማሰብ ያላትን ፐርሰናሊቲ እንዳናሳጣት ጥንቃቄ ማድረግ ያስፈልጋል። የኔ ብቻ አይደለም፣ ማህበራዊ ትስስር ገጽ ላይ ለማንበብ ሞክሬያለሁ። የብዙዎች ስጋት ነው። ጥንቃቄ ይፈልጋል። እኔ ማስተር አብነትን አምነዋለሁ፣ 100% አምነዋለሁ። በብዙ መንገድ በጎ ነገር ይሰራል ብዬ አምናለሁኝ። ስቲል ግን ስጋት ስላለ ጥንቃቄ ማድረግ ያስፈልጋል። ለብዙ ነገሮች ኤክስፖዝድ እንዳትሆን ከሜካፕ ጀምሮ ከካሜራ ጀምሮ መጀመሪያ ልጅቷን ማላመድ ያስፈልጋል። ኢንቫይሮመንቱን እንድትለምደው ማድረግ ያስፈልጋል። ቀስ እያለች እየለመደች ከመጣችና ለነገሮቹ ብርግግ ማለት ካቆመች በኋላ እያንዳንዱን ስራ መስራት ይቻላል። ያንን ነገር በጥንቃቄ አንድ ጊዜ አምጥቶ እዚህ አዲስ አበባ ማስቀመጥም ልክ አይደለም። ማመላለስ፣ ማየት፣ ቤተሰቦቿን እየሄደች ቶሎ ኢንቫይሮመንቱን እንዳትረሳው እያለማመደን ሄደን በዛ ሂደት ውስጥ ቢሆን በጣም መልካም ነው ብዬ አስባለሁኝ። ሙሉ ለሙሉ አዲስ ሰው ሰርታችሁ እንዳታጠፏት የሚል ስጋቴን ለማጋራት ያህል ነው። የኔ ብቻ ስጋት አይደለም። ወደ መጨረሻው ጉዳይ ስናልፍ ማህበራዊ ሚዲያ ላይ ሰዎችን የምትተዋወቁ ሰዎች ጥንቃቄ አድርጉ። በትናንትናው ዕለት ጀሞ አካባቢ የተፈጠረው ነገር እናንሳ። አንዲት ልጅ በማህበራዊ ትስስር ገጽ ኢንስታግራም ላይ ከአንድ ሰው ጋር ትተዋወቃለች። በዛ በኋላ በዚያ ላይ ቻት ያደርጋሉ፣ ያወሩና መጨረሻ ለምን አንገናኝም የሚል ነገር ይመጣል። ለምን አንገናኝም የሚል ነገር ሲመጣ እሱም እንግዲህ ከዚህ በፊት ስንት ሴቶችን እንደዛ እንዳደረገ አላቅም፣ ልማድ ቢኖረው ነው ብዬ ልገምት። እሱንም እግዚአብሔር ይጣልህ ሲለው በፖሊስ እጅ ይጣልህ ሲለው ወይም ከዚህ ትምህርት ከዚህ ስህተት ተማር ሲለው እሷንም ትረፊ ሲላት መጥቻለሁ ሲላት ጓደኛዋን አስከትላ ትሄዳለች። ንቁ ናት። ጓደኛዋን አስከትላ ስትሄድ መኪናውን መንገድ ላይ አቁመው በሩን ከፍተው ሲጠብቁ የነበሩት እነዚህ ሰዎች መሃል ወይም ይህ ለራሳቸውን ለእገታም ይሁን ለዘረፋም ያዘጋጁ ሰዎች ሁለቱንም ሴቶች ገፍትረው መኪና ውስጥ ይከቷቸውና ለማምለጥ ይሞክራሉ። ይህን ጊዜ ከሁለቱ መሃል አንዱ ጓደኛዋ ባልሞትባት ተጋዳይነት ወጥታ ስልኳን ሲነጥቃት ማለት ነው ወጥታ ያገራለህ ሌባ ብላ ትጮኻለች። ይህን ጊዜ አካባቢው ማህበረሰብና ፖሊስ ተረባርቦ ሰዎቹን እጅ ከፍንጅ ይይዛል፣ በፖሊስ ቁጥጥር ስር ዋሉ። ይሄ የአንድ ሰው ታሪክ አይደለም። ምናልባት በጣም ብዙ ወጣቶች እንድትማሩበት ይሆናል። አጭር መልእክት ነው ያለኝ። ማህበራዊ ሚዲያ ላይ የምትተዋወቁትን ሰው እወቁ፣ ተጠንቀቁ። ይሄ መልኩን ሸፍኖ አጭበርባሪ ሊሆን ይችላል። መልካቸውን እያወቃችኋቸው ረጅም ጊዜ ልብ እንትን እንድትሉ አድርገው ህይወታችሁን የሚያበላሹ ሰዎች ልብ እንድትጥሉ ቀልባችሁን እንድትጥሉ አድርገው
ህይወታችሁን የሚያበላሹ ሰዎች ይኖራሉ። ጥንቃቄ አድርጉ፣ በጣም ጥንቃቄ አድርጉ። ይህንን ለማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቤተሰብ ስለሆናችሁንም እንደዚሁ። መላኩ ይልማ ነበርኩኝ ከእናንተ ጋር ቆይታ ያደረግኩት። ለዚህ ቤት አዲስ ከሆናችሁ ኢትዮቪዥን እንባላለን። ሰብስክራይብ አድርጋችሁ ብትወዳጁን ብዙ ታተርፋላችሁ። ቀሪው ቀን ብሩክ ይሁንላችሁ። ጤና ይስጥልን። ይህ ኢትዮቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሐሳቦች ለጉድ ይሰጡበታል፣ በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ፣ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮቪዥን ሚዲያ፣ ከመፍረድ እንመለስ።